ጾም ጸሎት መግባት በጣም የተለመደ ነው። 3 ቀን እንጾማለን፣ 1 ቀን እንጾማለን፣ 7 ቀን፣ 21 ቀን፣ 40 ቀን ጾም ጸሎቶችን እንጾማለን። ከቀኖቹ በስተጀርባ ያሉ ሚስጥራቶችና እነኛ ቀኖች ለምንድነው ፒክ የሚደረጉት የሚለውን ግን ብዙ አናስተውላቸውም። ቀኖች መንፈሳዊ ዓለም ላይ በጣም ትልልቅ ትርጉም አላቸው። በእውቀት ጾም ጸሎት ስትገቡ ስትጾሙና ያለ እውቀት ስትገቡ ተመሳሳይ አይደለም። በጾም ለመጸለይ ልክ ስንወስን መንፈሳዊ ዓለም ላይ ያ የጸሎት ርዕስ ሲሪየስ ኢሹ እንዳደረግነው መንፈሳዊ ዓለም ላይ ምልክት ያሳያል። ኖርማል ከምንጸልየው ጸሎት ኦኬ ይሄ በጣም ቦልድሊ መሰመር ያለበትና ሲሪየስ ጸሎት ነው የሚል ሳይን ያሳያል። ሰላም ለእናንተ ይሁን። በጌታ የተወደዳችሁ የእግዚአብሔር ቤተሰቦች እየተከታተላችሁ ያላችሁት ረቡኒ የወንጌል አማኞች ድምጽ የተሰኘ ሚዲያችንን ነው። እኔ ደግሞ አብሬያችሁ ያለሁት በእግዚአብሔር ምሕረትና ጸጋ ከፊታችሁ የመጣው እህታችሁ አገልጋይ ቤተልሔም ግዛው ነኝ። ዛሬ እግዚአብሔር እንደሚናገረን በጣም ብዙ እምነት አለኝ። ጌታ ደግሞ ይናገረናል፣ ያስተምረናል፣ መንገድን ያሳየናል። ኢየሱስ ጌታ ነው። ዛሬ በጣም አጠር ባለመልኩ ስለ ጾም ቀናቶች እናወራለን። በተለምዶ ጾም ጸሎት ስንገባ የምንጠራቸው ቀናቶች አሉና እነኛ ቀናቶች መነሻቸው ምንድነው? ለምንድነው እነኛ ቀናቶች የተመረጡት? 3 ቀን እንላለን፣ 7 ቀን እንላለን፣ 21 ቀን፣ 40 ቀን እንላለን ጾም ጸሎት ስንገባ በተለምዶምና ለምንድነው እነኚህን ቀኖች ፒክ ያደረግናቸው? ከየት ነው የመጡት? ምንስ አላቸው? ከቀኑ ጋራ ምን የተያያዘ ኃይል አለ? መንፈሳዊ ዓለም ላይ እነኚህ ቀኖች ምንድናቸው የሚሉ ፖይንቶችን እናያለን። ጌታም ደግሞ ይረዳናል። ነገር ግን ወደ ትምህርቱ ከመግባታችን በፊት አጭር ጸሎት አብረን እንጸልይ። የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አንተ መልካም ነህ፣ አንተ ደግ ነህ፣ አንተ ቸር ነህ። ኢየሱስ እንዳንተ ያለ እውነተኛ ወዳጅ ማንም የለም። አባታችን ስለሆንክ፣ ወዳጃችን ስለሆንክ፣ ጓደኛችን ስለሆንክ፣ የቅርባችን ስለሆንክ ጌታ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። ጌታ ሆይ ደግሞ አሁን ቃልህን ልንማር እኔና ወዳጆቼ በፊትህ አለንና መንፈስ ቅዱስ እንድታስተምረን መጽሐፍ ሲናገር እንደሚል ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው እንደሚል ካንተ የተማረን እንሆን ዘንድ መልካሙ መንፈስ በእያንዳንዳችን ላይ እንዲመጣ እኔ ጸልያለሁ። እግዚአብሔር ሆይ እኔንም ደግሞ ታናሽ ባሪያህን አግዘኝ፣ ጸጋህን አብዛልኝ። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። የጌታ አምላካችን ስም የተባረከ ይሁን። በጣም ብዙ ጊዜ በተለምዶ በተለይ ደግሞ በክርስቲያን ሶሳይቲ መካከል ጾም ጸሎት መግባት በጣም የተለመደ ነው። 3 ቀን እንጾማለን፣ 1 ቀን እንጾማለን፣ 7 ቀን፣ 21 ቀን፣ 40 ቀን ጾም ጸሎቶችን እንጾማለን። ግን ከቀኖቹ በስተጀርባ ያሉ ሚስጥራቶችና እነኛ ቀኖች ለምንድነው ፒክ የሚደረጉት የሚለውን ግን ብዙ አናስተውላቸውም። ቀኖች መንፈሳዊ ዓለም ላይ በጣም ትልልቅ ትርጉም አላቸው። እነኚህ የቀን ቁጥሮች ትልልቅ ትርጉሞች አላቸው። ስለዚህ በእውቀት ጾም ጸሎት ስትገቡ ስትጾሙና ያለ እውቀት ስትገቡ ተመሳሳይ አይደለም ጌን የምታረጉት ነገር። ለምን? እውቀት የነፍስን አይን ስለሚከፍት፣ ኤክስፔክቴሽናችሁን ስለሚያስተካክል፣ ኤክስፔክት ያረጋችሁትን ደግሞ እንድትቀበሉም አቅም ስለሚሆናችሁ፣ አይን ስለሚያበራ ዛሬ ይሄንን የእግዚአብሔርን ቃል እውቀት እናወራለን ማለት ነው። እነኚህ ቀናቶች የመጀመሪያው የ1 ቀን ጾም ጸሎትን እናነሳለን። ወይም ደግሞ በአንድ ቀን ውስጥ 1 ቀን ብቻ ወይም 24 ሰዓት ሊሆን ይችላል፣ ወይ ሙሉ ቀኑን 12 ሰዓቱን ሊሆን ይችላል። በጾም ስናሳልፍ መጽሐፍ ቅዱስ ላይ ምን አይነት ሳይን ያሳያሉ የሚለውን የተወሰነ ነገር እናያለን። ኢየሱስ ጌታ ነው። ልክ ኖርማል ጸሎት ከምንጸልይበት 1 ቀን በጾም ለመጸለይ ልክ ስንወስን መንፈሳዊ ዓለም ላይ ያ የጸሎት ርዕስ ሲሪየስ ኢሹ እንዳደረግነው መንፈሳዊ ዓለም ላይ ምልክት ያሳያል። ኖርማል ከምንጸልየው ጸሎት ኦኬ ይሄ በጣም ቦልድሊ መሰመር ያለበትና ሲሪየስ ጸሎት ነው የሚል ሳይን ያሳያል። ስለዚህ ያንን 1 ቀን ልክ ጾም ጸሎት ለመግባት ስታስቡና የሆነ ርዕስ ይዛችሁ አስቸኳይ ጸሎት በእግዚአብሔር ፊት 1 ቀን ጾም ጸሎት ስትገቡ እግዚአብሔር ያንን ጸሎት ከእግዚአብሔር እጅ ለመቀበል እንደወሰናችሁና በዛ ጉዳይ ሲሪየስ እንደሆናችሁ እግዚአብሔር አንደርስታንድ ያደርጋል። ስለዚህ 1 ቀን ጾም ጸሎት ስትገቡ እግዚአብሔር መጀመሪያም ትሰማላችሁ እኮ ግን
ደሞር ደግሞ እናንተ ለዛ እንደተሰጣችሁ ልባችሁ በዛ ጉዳይ እንደተያዘ መንፈሳዊ ዓለም ላይ ምልክት ስለሚያሳይ መልሱን ያፈጥነዋል ማለት ነው። ለምሳሌ መጽሐፍ ቅዱሳችንን ስናይ መዝሙረ ዳዊት ምዕራፍ 35 ቁጥር 13 ላይ እንደዚህ ይላል፣ እኔስ እነሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ብብቴ ተመለሰ ይላል። ድጋሚ ያነባዋለሁ። መዝሙር 35:13 እኔስ እነሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ብብቴ ተመለሰ ይላል። ኢየሱስ ጌታ ነው። የአንድ ቀን ጾም ጸሎት ልክ ስትገቡ የመጀመሪያው ነገር በጾም ነፍሳችሁን የምታደክሙበት ወይም ደግሞ በእግዚአብሔር ፊት ዊክ ሆናችሁ በእግዚአብሔር ፊት በተሰበረ መንፈስ ራሳችሁን ነፍሳችሁን ሰብራችሁ የምትቀርቡበት ነው ማለት ነው። አንድ ቀን ጾም ጸሎት ስትገቡ ሲሪየስ መሆኑን ብቻ መንፈሳዊ ዓለም ላይ ተረድቶ ኢግኖር የሚደረግ ብቻ ሳይሆን የእናንተንም ስጋ ጭምር ወይም ደግሞ ነፍሳችሁን በእግዚአብሔር ፊት ስብር የሚያደርግና የእግዚአብሔር ጆሮዎች ወደ እናንተ እንዲያዘነብሉ የሚያደርግ ነው ማለት ነው። ስለዚህ የአንድ ቀን ጾም ጸሎት የሚናቅ ሳይሆን የሆነ ጉዳይ ላይ ዝም ብላችሁ በኖርማሉ ጸልያችሁ ካልተመለሰ ሲሪየስሊ መንፈሳዊ ዓለም ትኩረት እንዲሰጠው ነፍሳችሁን ባዶ አድርጋችሁ በእግዚአብሔር ፊት ነፍሳችሁን ስብር አድርጋችሁ አንድ ቀን ጾም ጸሎት ከእግዚአብሔር ጋር ገብታችሁ ስትጸልዩ እግዚአብሔር ያንን ጉዳይ ያየዋል ማለት ነው። ኢየሱስ ጌታ ነው። በተጨማሪ የአንድ ቀን ጾም ጸሎት ስጋን ዲሲፕሊን የማድረግ ምልክት ነው። አንድ ቀን ጾም ጸሎት ስትገቡ ስጋችሁን መጀመሪያ ከነበረው ነጻነት ወይም ከነበረው አርነት አውጥታችሁት ዲሲፕሊን እንዳደረጋችሁትና ራሳችሁን ለዛ ጸሎት እንዳስገዛችሁም ጭምር የሚያሳይ ምልክት ነው ማለት ነው። ስለዚህ የሆነ አስቸኳይ ነገር ሲገጥማችሁ አንድ ቀን ጾም ጸሎት ግቡና በእግዚአብሔር ፊት ስጋችሁን ዲሲፕሊን አድርጋችሁ እግዚአብሔርን ጠይቁት። ያንን ጉዳይ እግዚአብሔር በዛ ጉዳይ ይመጣል ማለት ነው። ኢየሱስ ጌታ ነው። ሁለተኛው የጾም ጸሎት አይነት ደግሞ የ3 ቀን ጾም ጸሎት ነው። እቺ 3 ቀን ጾም ጸሎት በጣም የተለመደች ጾም ጸሎት ናት። በጣም በተለምዶ እንጾማታለን፣ እንጸልያለን። የሆነ ነገር ሲገጥመንም በቃ ለምን 3 ቀን ገብተህ አትጸልይም፣ 3 ቀን ገብተሽ ለምን አትጸልይም እንባባላለን በተለምዶና ከዚህ የ3 ቀን ጾም ጸሎት ጀርባ ያለው ታሪክ ሂስትሪ ምንድነው ካላችሁኝ ቀጥታ መጽሐፈ አስቴር ምዕራፍ 4 ቁጥር 16 ላይ ነው የምናየው። የ3 ቀን ጾም ጸሎት በጣም የሚገርማችሁ እርጀንሲ ጸሎት ይባላል። ወይም ደግሞ ድንገተኛ ነገር ሲገጥማችሁ የመጣባችሁ ድንገተኛ ነገር አዋጁ እንዲገለበጥ መንፈሳዊ ዓለም ላይ ቶሎ እርዳታ እንዲመጣላችሁ ስትፈልጉ ቶሎ በእናንተ ጉዳይ ላይ የወጣ አዋጅ እንዲገለበጥ ስትፈልጉ ይህንን የ3 ቀን ጾም ጸሎት መግባት አለባችሁ። በተመሳሳይ ነው እዚህም ክፍል ላይ ያለው አስቴር ምዕራፍ 4 ቁጥር 16 ላይ በጣም የሚገርማችሁ ነገር በአስቴር ህዝቦች ላይ አዋጅ ወጣባቸው። የወጣው አዋጅ ህዝቡ ሁሉ እንዲጠፋ ህዝቡ ሁሉ እንዲገደል የወጣ አዋጅ ነበረ። ከዛ መርዶክዮስ ላከባት አስቴር ላይ ማለት ነው። እንደዚህ አይነት አዋጅ በህዝብሽ ላይ ወጥቷል። ስለዚህ የሆነ ነገር ማድረግ አለብን። ንጉሱ ጋር ገብተሽ በፍጥነት ይሄ አዋጅ እንዲገለበጥ ካላደረግሽ የኛ ህዝብ ማብቂያው ነው አላት። ከዛ አስቴር አንድ ነገር ነበር ያለችው። እንዴት ንጉሱ ጋር እንዴት ያለ ህግ ገባለው? እንዴት ይሄንን ማድረግ እችላለሁ ስትለው ምናልባትም ለዚህ ቀን ይሆናል አንቺ ያለሽው እዛ ቦታ ያለሽው ለዚህ ቀን ይሆናል ብሎ ሲላት አንድ ነገር አለችው። እኔም እናንተም ለ3 ቀን ምንም ሳትበሉ በእግዚአብሔር ፊት በጾም በጸሎት እንውደቅ አለች። በጾም በጸሎት በእግዚአብሔር ፊት እንውደቅና ከዛ አለች በጣም ደስ የሚለኝ ነገር ያለ ህግ ንጉሱ ጋር እገባለሁ አለች። ኢየሱስ ጌታ ነው። በጣም የሚገርማችሁ ነገር ይሄንን 3 ቀን የ3 ቀን ጾም ጸሎት ሙሉ ህዝቡ ጾመው፣ አስቴርም ጾመችው በንጉሱ ቤት ሆና ማለት ነው። ልክ ግን ይሄንን 3 ቀን ጾም ጸሎት በእግዚአብሔር ፊት ከጸለዩ በኋላ ምንም ሳይቀምሱ 3ቱንም ቀን ድራይ ነው የጸለዩት። ከጸለዩ በኋላ አስቴር ያለ ህግ ንጉሱ ጋር ገባች። በጣም ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ንጉሱ ጋር ያለ ህግ መግባቷ ብቻ ሳይሆን የወጣው አዋጅ ራሱ የተሻረበት ጾም ጸሎት ነው። ኢየሱስ ጌታ ነው። ስለዚህ በህይወታችሁ እናንተ ላይ ሮንግ የሆነ አዋጅ ከወጣባችሁ ለእናንተ የማይገባ እናንተን የሚያጠፋ ለእናንተ መውደቅ ምክንያት የሆነ የትኛውም ማንም ባለስልጣን እንግዲህ የተወሰነባቸው ውሳኔ ማለት በንጉስ ማህተም የጸና ውሳኔ ነበር። ያ ህዝብ እንዲያልቅ የተወሰነበት በንጉስ ማህተም የጸና ውሳኔ ነበር። በጣም የሚገርመው ግን አዋጁ ራሱ በአዋጅ ነው የተሻረላቸው። ኢየሱስ ጌታ ነው። ስለዚህ በህይወታችሁ አዋጅን በአዋጅ የሚሽር ጾም ጸሎት መግባት ካለባችሁ ድንገተኛ አስቸኳይ እርጀንሲ በቃ እንደ አላርም የሆነ ጸሎት መጸለይ ከፈለጋችሁ የ3 ቀን ጾም ጸሎት ግቡ። በእውነት ይሄ የ3 ቀን ጾም ጸሎት መንፈሳዊ ዓለም ላይ አዋጅን በአዋጅ የሚገለብጥ የሚቀይር
ጾም ጸሎት ነው ማለት ነው። እስቲ ክፍሉን አውጥተን እናነባዋለን። መጽሐፈ አስቴር ምዕራፍ 4 ቁጥር 16 ላይ በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል፣ ሄደህም በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ፣ 3 ቀን ሌሊቱንና ቀኑን አትብሉ አትጠጡም፣ እኔና ደንገጥሮቼም ደግሞ እንዲሁ እንጾማለን። ምንም እንኳ ያለ ሕግ ቢሆን ወደ ንጉሱ እገባለሁ፣ ብጠፋም እጠፋለሁ አለች አስቴር። ኢየሱስ ጌታ ነው። ከዛ ይሄንን ብላ ነው አስቴር ወደ ንጉሱ የገባችው ማለት ነው። ወደ ንጉሱ ስትገባ ንጉሱ አንቺ ካልሽ የማይደረግልሽ ምንም ነገር የለም ነው ያላት። ኢየሱስ ጌታ ነው። እስከ መንግስቴ እኩሌታም ቢሆን ምንድነው የፈለግሽውን ነገር ብቻ አንቺ ተናገሪ ነው ያላት። ከዛ በኋላ ግን ህዝቧ ሊጠፋ እንደሆነ ስትነግረው አዋጅ በአዋጅ ተገልብጦ እነሱን ሊያጠፋ ያለው ጠፍቶ እነሱ የሰነበቱበት ጸሎት ነው። ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስም ይሄ መንፈስ ያገኛችሁ። በእናንተ ላይ የወጣ አዋጅ፣ በእናንተ ላይ የተነገረ የሞት አዋጅ በጌታ በኢየሱስም በድል አዋጅ ይሻርላችሁ። በጌታ በኢየሱስም እንደዚህ አይነት ደግሞ በእግዚአብሔር ፊት ለሶስት ቀን ያክል ቀንና ሌሊት የምትጸልዩበት የጸሎት ጉልበት፣ የጾም ኃይል በኢየሱስም ያገኛችሁ። ኢየሱስ ጌታ ነው። ሌላኛው ደግሞ የ7 ቀን ጾም ጸሎት ነው። የ7 ቀን ጾም ጸሎትም በጣም የተለመደ ነው። ሁላችንም 7 ቀን እንጾማለን እንገባለን። ግን 7 ቀን 7 ላይ ምንድነው ያለው የሚለውን ግን አናውቅም። ይሄም 7 ቀን መንፈሳዊ ዓለም ላይ ትልቅ ትርጉም ያለው ቀን ነው ማለት ነው። የሚገርማችሁ ነገር 7 ቀን ጾም ጸሎት ስትገቡ ወይም ደግሞ ለ7 ቀን ስትጾሙ ስጋችሁ ዲሲፕሊን መደረግ ብቻ ሳይሆን ይሄ የስጋ ለምግብ ያላችሁ ረሃብ ይጠፋና ከውስጣችሁ መንፈሳዊ ረሃባችሁ ከፍ የሚልበት ነው። የስጋ ነገራችሁ የስጋ ፍላጎታችሁ እየሞተ ይሄድና ነገር ግን ለእግዚአብሔር ነገር ያላችሁ ወይም ደግሞ ለመንፈሳዊ ነገር ያላችሁ ስፒሪታችሁ በጣም ኦን የሚሆንበት የሚፈረጥምበት ቢውልድ አፕ የሚደረግበት ቀን ነው 7 ቀን ማለት ነው። 7 ቀን ስትጾሙ ስጋችሁ ዊክ ይሆናል፣ ስፒሪታችሁ ስትሮንግ ይሆናል ማለት ነው። በጣም የሚገርማችሁ ነገር ይሄ የ7 ቀን ጾም ጸሎት ማለት ነው። 7 ቀን ስትገቡ የትኛውም በእናንተ ኢቭን ጄኔሬሽናል ከርስ ሊሆን ይችላል፣ እርግማን ሊሆን ይችላል፣ በእናንተ ላይ የተሰራ ማንኛውም ነገር ሊኖር ይችላል። እሱን ሁሉ ከመሰረቱ የመናድ አቅም አለው የ7 ቀን ጾም ጸሎት። ኢየሱስ ጌታ ነው። መሰረትን የማፍረስ የትኛውንም ዘመን ያክል ቢውልድ የተደረገ የተገነባ ነገር ሊኖር ይችላል። ያንን ግን በህይወታችሁ ላይ ማፍረስ ከፈለጋችሁ በእናንተ ስም ላይ በዘር ማንዘራችሁ ላይ በህይወታችሁ ላይ ቢውልድ ተደርጎ የተቀመጠ የትኛውንም ነገር ማፍረስ ከፈለጋችሁ ከስር ከመሰረቱ 7 ቀን ጾም ጸሎት ግቡ። ኢየሱስ ጌታ ነው። 7 ቀን በመሰረቱ መጽሐፍ ቅዱስ ላይ የፍጹምነት ቁጥር ነው። የፍጹምነት ቁጥር ወይም ደግሞ የሙላት ቁጥር ነው። ወይም ደግሞ የመደምደም ቁጥር ነው። ኢየሱስ ጌታ ነው። 7 የፍጻሜ ቁጥር ነው። ኢየሱስ ጌታ ነው። መጽሐፍ ቅዱሳችንን ስናይ ታስታውሳላችሁ፣ ኢያሪኮ በ7ኛው ቀን እንደፈረሰ መጽሐፍ ይናገራል። ኢያሪኮ የተገነባ ግንብ ነው። ነገር ግን በ7ኛው ቀን ግንቡ ከመሰረቱ ነው የፈረሰው። ኢየሱስ ጌታ ነው። የሆነ ፍሎር አይደለም የተቀነሰው፣ የሆነ ፓርቱ አይደለም የፈረሰው፣ የሆነ ነገሯ ብቻ አይደለም የተነካችው። ከስር ከመሰረቱ ነው በ7ኛው ቀን ድምጥ ማጡ የጠፋው የፈረሰው። ስለዚህ 7 ቀን በእግዚአብሔር ፊት ስትጸልዩ እግዚአብሔር ራሱ ያንን ጸሎት የሚረዳበት መንፈሳዊ ዓለም ላይ ያ ጸሎት ራሱ የሚያሳየው ምልክት ከነ መሰረቱ መናድ ያለበት ነገር አለ። በጣም ሲሪየስ ጸሎት ነው። በዚህ ጸሎት ውስጥ በጣም የሚገርመው ነገር ነገሩን ብቻ አይደለም የምታስተካክሉት፣ እናንተም ትስተካከላላችሁ። ኢየሱስ ጌታ ነው። ይሄ መንፈሳዊ ረሃባችሁ ከፍ የሚልበት፣ ለእግዚአብሔር ያላችሁ ፍቅር የሚጨምርበት፣ እግዚአብሔርን ለመስማት በጣም ሴንሲቲቭ የምትሆኑበት፣ መንፈሳዊ አይኖቻችሁ መንፈሳዊ ጆሮቻችሁ በጣም ሴንሲቲቭ ሆነው መንፈሳዊ ዓለምን አንደርስታንድ የሚያደርጉበት፣ በተመሳሳይ ደግሞ ቢውልድ የተደረገ ነገር የሚፈርስበት፣ አዲስ ቢውልድ የሚደረግ ስፒሪቹዋል ደግሞ ታወር የምትገነቡበት ነው ማለት ነው። ኢየሱስ ጌታ ነው። ስለዚህ 7 ቀን ጾም ጸሎት መግባት ስታስቡ ለምንድን ነው መገባው? በተለምዶ ዝም ብዬ ወርሺፕ ብቻ ለማድረግ ነው ለመጸለይ ነው ወይስ የሆነ ጉዳይ ይኖራችሁ? 7 ቀን ጾም ጸሎት ስትገቡ ምን ማፍረስ ስለፈለጋችሁ ነው? ምን መቀየር ስለፈለጋችሁ ነው? የትኛውን ነገር ከስር ከመሰረቱ መናድ ስለፈለጋችሁ ነው? የትኛው ነገር ከህይወታችሁ ለዘላለም እንዲጠፋ ስለፈለጋችሁ ነው? ይሄንን ስላችሁ ኢቭን
ከህይወታችሁ ላይ መቋረጥ ያልቻለ ልማድ ካለ መሰረት ይዞ ቆይቶ ስንብት ያለ ከናንተ ጋራ የሰነበተ በቃ እንዴት ነው ቤት የሰራባችሁ ነገር ካለ እሱን ራሱ መናድ ከፈለጋችሁ 7 ቀን በጌታ ፊት ጾሙ። ከዛ እግዚአብሔር እንዴት ያንን ነገር ከስር ከመሰረቱ እንደሚያጠፋው ታያላችሁ ማለት ነው። ኢየሱስ ጌታ ነው። አራተኛው የ21 ቀን ጾም ጸሎት ነው። አቤት ይሄን ጾም ጸሎት ስወደው በጣም ደስ የሚለኝ ቀን ነው ይሄ የ21 ቀን ጾም ጸሎት ማለት ነው። በኖርማል በእንትን ራሱ በሳይኮሎጂ ራሱ ታውቃላችሁ ብዬ አስባለሁኝ። ሰብኮንሺየስ ማይንዳችን የኛ ሰብኮንሺየስ ማይንዳችን ፕሮግራሞችን የቀድሞ የነበረውን ፕሮግራም ዴሊት አድርጎ አዲስ ሪፕሮግራም ለማድረግ 21 ቀን ይፈጅበታል አይምሯችን በራሱ ማለት ነው። ልክ እንደዛውም ጾም ጸሎት ደግሞ የ21 ቀን ጾም ጸሎት ስትጸልዩ ቴሪቶሪያል ስፒሪት አይዋጋችሁም ማለት ከተጽዕኖ ያለፈ መልስ ለናንተ የሚመጣበት ከራሳችሁ አልፎ ለጄኔሬሽን የሚሆን ምላሽ የሚመጣበት የጾም ጸሎት ቀን ነው ማለት ነው 21 ቀን። ኢየሱስ ጌታ ነው። ይሄ 21 ቀን መነሻው ራሱ የዳንኤል ጸሎት በመባል ይታወቃል። ታስታውሳላችሁ ዳንኤል በእግዚአብሔር ፊት ለ21 ቀን ይጸልይ እንደነበረ መጽሐፍ ይናገራል። ከዛ በ21ኛው ቀን መልአክ መልሱን ይዞ መጣና ጸሎትህ እኮ በመጀመሪያ ቀን ነው የተሰማው፣ ነገር ግን መልሱን ይዤ እንዳልመጣ የተቋቋመኝ ነበር አለ። አሁንም የመጣሁት በፋይቱ መሃል ነው የመጣሁት። አያችሁ የ21 ቀን ጾም ጸሎት ስትገቡ ተጽዕኖን የሚያልፍ መልስ ለናንተ የሚመጣበት ነው። ተግዳሮትን ያለፈ ምላሽ አልፎ ጥሶ ለናንተ የሚመጣበት ጸሎት ነው ማለት ነው የ21 ቀን። ያ ብቻ ሳይሆን እንደነገርኳችሁ ሀቢት የሚቀየርበት ነው። በቃ በህይወታችሁ መቀየር ከፈለጋችሁ ኢቭን ሲዝን እንዲቀየር በህይወታችሁ የምትፈልጉ ከሆነ የህይወታችሁ ሲዝን መቀየር እንዳለበት ከተሰማችሁ 21 ቀን በእግዚአብሔር ፊት ጾም ጸሎት ግቡ። ኢየሱስ ጌታ ነው። እኔ በጣም እደነቃለሁ በዚህ ጸሎት። ለምሳሌ የሆነ ብሬክ ስሩ ከፈለጋችሁ በህይወታችሁ አዲስ የሆነ ብሬክ ስሩ እግዚአብሔር እንዲሰጣችሁ ከፈለጋችሁ በእግዚአብሔር ፊት 21 ቀን ግቡ። 21 ቀን እንግዲህ አሁን እኔ እያልኩ ያለው ጸሎት ትንሽ 30 ደቂቃ ጸልያችሁ 1-2 ሰዓት ስልክ ነካክታችሁ ከዛ ደግሞ 1-3 ሰዓት ተኝታችሁ ከዛ ደግሞ 30 ደቂቃ ደግሞ መጽሐፍ ቅዱስ አንብባችሁና የሚጸልየው ጸሎት አይደለም። እኔ እያልኩ ያለሁት እያንዳንዱ ቀናቶች ላይ በትክክል ከእግዚአብሔር መንፈስ ጋራ ኮኔክትድ ሆናችሁ የምትጸልዩትን ጸሎት ስልካችሁን ዘግታችሁ ቲቪያችሁን አጥፍታችሁ ያላችሁን ነገር ሁሉ ሎክ ዳርጋችሁ መንፈሳዊ አይኖቻችሁንና ጆሮአችሁን በእግዚአብሔር ላይ ብቻ አድርጋችሁ የምትጸልዩትን ጸሎት ነው እያልኩ ያለሁት። ስለዚህ በህይወታችሁ ብሬክ ስሩ ማግኘት የምትፈልጉ ከሆነ 21 ቀን ጾም ጸሎት ግቡ። በተደጋጋሚ ላግ ያረገ እየዘገየ ጸልያችሁ ማይመለስ በቃ መልሳችሁ ዝም ብሎ የሚዘገይባችሁ ከሆነ 21 ቀን ግቡ። ለመስላችሁ 21 ቀን ጾም ጸሎት ስትገቡ መልሱ ራሱ ከተግዳሮት በላይ ሆኖ ነው የሚመጣው። ገሻውት አድርጎ ነው የሚመጣው። ስለዚህ 7 ቀንም ጸልያችሁ 3 ቀንም ጸልያችሁ 1 ቀንም ጸልያችሁ በተደጋጋሚ በየአመቱ እየጸልያችሁ መልሱ ግን የማይመጣ ከሆነ የሆነ ጊዜ 21 ቀን ግቡ። ኢየሱስ ጌታ ነው። ከዛ መልሱን ይዞ የሚመጣ መልአክ ነው ለእናንተ የሚላክላችሁ። ኢየሱስ ጌታ ነው። ገደብ የሚባል ነገር የለም። የ21 ቀን ጾም ጸሎት ስትገቡ በቃ ይሄ ማንኛውም ቴሪቶሪያል ስፒሪት ኮንትሮል ሊያደርገው የማይችል ምላሽ ነው ይዞላችሁ የሚመጣውና ስለዚህ 21 ቀን ለብሬክ ስሩ ኢቭን ለኃይል ውጊያ ኃይል ለመታጠቅ ስትፈልጉ ፋይት ለማድረግ ስትፈልጉ የሆነ ነገር ከዘመናችሁ ላይ ከጄኔሬሽናችሁ ላይ በቃ እንዲነሳ ከፈለጋችሁ በእግዚአብሔር ፊት 21 ቀን እንድትገቡ ላሳስባችሁ እወዳለሁ ማለት ነው። ኢየሱስ ጌታ ነው። ሌላኛውና አምስተኛው ወይም ደግሞ የመጨረሻው ጾም ጸሎት የ40 ቀን ጾም ጸሎት ነው። ይሄ ጸሎት ማለት እንዴት እንደማስረዳችሁ አላቅም። ይሄን ጸሎት በጣም ፓወርፉል የሆነ ጸሎት ነው። እስካሁን ያሉ ጸሎቶች አብዛኛው ከናንተ ጋር ይገናኛሉ ወይም ደግሞ ከጸላዩ አካል ጋር ይገናኛሉ። በጣም ደስ የሚለው ነገር ይሄ የ40 ቀን ጾም ጸሎት ግን ከራስ ጋር ብቻ የተገናኘ ሳይሆን ከጄኔሬሽን ጋራ ወይም ደግሞ ከእግዚአብሔር ኪንግደም ሐሳብ ጋራ ከትውልድ ጋራ የተገናኘ ጾም ጸሎት ነው። ይሄንን ጾም ጸሎት ታስታውሳላችሁ። ጌታ ኢየሱስ ክርስቶስ ጾሟል፣ ሙሴ ጾሟል፣ ኤልያስ ጾሟል። ኢየሱስ ጌታ ነው። በጣም በሚገርም መልኩ ግን
ሁሉም ከጾም ጸሎታቸው በኋላ ያደረጉትን ነገር በደንብ አሳያችኋለሁ፣ ትገረማላችሁ። ዛሬ ይሄ በተለይ የ40 ቀኑ ጾም ጸሎት እግዚአብሔር ለአገልግሎት ለይቶኛል፣ እኔ ለትውልድ ተጠርቻለሁ፣ የሆነ ጥሪ አለኝ፣ ጥሪ እንዳለኝ ይሰማኛል የምትሉ ሰዎች ይሄ የ40 ቀን ጾም ጸሎት ለእናንተ ነው። ኢየሱስ ጌታ ነው። በጣም የሚገርማችሁ ከነኚህ ሁሉ ጾም ጸሎቶች ሃይ ሌቭል ጾም ጸሎት የሚባለው ይሄ የ40 ቀን ጾም ጸሎት ነው። ሃይ ሌቭል ማለት ከጾም ጸሎቱ ስትወጡ የሆነ መገለጥ ይዛችሁ ነው የምትወጡት። የሆነ ትውልድን የሚያሻግር ነገር ነው ይዛችሁ የምትወጡት። በተጨማሪ መናፍስት እናንተን መቋቋም የማይችልበት ሌቭል ውስጥ ትገባላችሁ። ሌቭላችሁ ይሄ ቀድሞ ይዋጋችሁ ከነበረ ከምናምን በቃ ከሰፈር ከመንደር የወጣ መንፈሳዊ ቦልድነስ ይዛችሁ የምትወጡበት ነው። ኢየሱስ ጌታ ነው። ከዛ ለጀነሬሽን የሚሆን ስንቅ ይዛችሁ የምትወጡበትና የምታስመልጡበት ነው። ስለዚህ ነው እግዚአብሔር ቀብቶኛል ጥሪ ያለብኝ ብሎ የሚያምን ሰው ይሄንን የ40 ቀን ጾም ጸሎት መግባት መቻል አለበት ብዬ ያነሳሁት ማለት ነው። ኤልያስ መጽሐፍ ቅዱሳችን ላይ የምታስታውሱ ከሆነ 40 ቀን ጾም ጸሎት ጸልዮ ከወጣ በኋላ እዩንና ኤልሳን ቀባ ይላል መጽሐፍ ሲናገር። አያችሁ 40 ቀን ጾመ ጸለየ። ቀጥሎ ያደረገው ነገር ኢትስ አባውት ስለ ጀነሬሽን። እዩንም የቀባው ከ40 ቀን ጾም ጸሎት በኋላ ነው። ኤልያስም ላይ ሄዶ ደግሞ መንትሉን ወይም ደግሞ መጎናጸፊያውን የጣለበት ከዚህ 40 ቀን ጾም ጸሎት በኋላ ነው። ስለዚህ የ40 ቀን ጾም ጸሎት ስትጸልዩ እግዚአብሔር ቀጥሎ የሚሰራው በእናንተ ውስጥ ያለውን አኖይንቲንግ በእናንተ ላይ ያለውን ጥሪ የሚቀበሉና የሚያስቀጥሉ ትውልዶችን ነው የሚሰጣችሁ። ኢየሱስ ጌታ ነው። ጀነሬሽን እንዲሰጣችሁ የምትፈልጉ ከሆነ ትውልድ እንዲሰጣችሁ የምትፈልጉ ከሆነ የሚተካ ሰው እግዚአብሔር እንዲሰጣችሁ የምትፈልጉ ከሆነ 40 ቀን ጾም ጸሎት ግቡና በእግዚአብሔር ፊት ጸልዩ። በተመሳሳይ መጽሐፍ ቅዱሳችን ላይ ታስታውሳላችሁ ሙሴ 40 ቀን ጾም ጸሎት ገባ። በጣም ደስ የሚለው ሙሴ ከተራራ ሲወርድ ይሄን የ40 ቀን ጾም ጸሎት ገብቶ ከተራራ ሲወርድ መልኩ እንኳን እንደተቀየረ መጽሐፍ ይናገራል። ፊቱ ያበራ ነበር። ምን ነካው? ምንድነው? ዋትስ ጎን ኦን ብለው እስኪገረሙ ድረስ ፊቱ ይሄ ሊትራሊ ቆዳው እስኪያበራ ልብሱ እስኪያበራ ድረስ የእግዚአብሔር ግሎሪ በሱ ላይ ያበራ ነበር። ኢየሱስ ጌታ ነው። ሃይ ሌቭል ጾም ጸሎት ነው የ40 ቀን ጾም ጸሎት ማለት። ከዛ በጣም ደስ የሚለው ነገር ሙሴ እዛ ቆይቶ ዝም ብሎ በባዶ አይደለም የሚወረደው። ሲወርድ ጽላት ላይ የተጻፈውን 10ቱን ትእዛዛት ከእግዚአብሔር ዘንድ ተቀብሎ ነው የወረደው። ኢየሱስ ጌታ ነው። ሲመጣ በቃ ጸልያለሁ ጾም ያለው ጥሩ ነው ምናምን በሚል መንፈስ ሳይሆን የእስራኤል ሕዝብ በምን መተዳደር አለበት የሚለውን የሕግ መጽሐፍ ከእግዚአብሔር ዘንድ ሰምቶ ይዞ ነው የመጣው። ኢየሱስ ጌታ ነው። ስለዚህ ነው የ40 ቀን ጾም ጸሎት ሃይ ሌቭል ጾም ጸሎት ነው። ኢየሱስ ጌታ ነው። እናንተ የ40 ቀን ጾም ጸሎት ገብታችሁ እግዚአብሔር እንደ ሲምፕል እንደ ተራ ነገር ሊያየው አይችልም። ጥሪ እንዳለባችሁ ይናገራል ራሱ 40 ቀን በእግዚአብሔር ፊት መጸለያችሁ። ቅድም እንዳልኩት 40 ቀን መጸለይ ስላችሁ ይሄ አሁን ዝም ብሎ እየተበላ የሆነ ምናምን ሰምዌር እየዋልን ምናምን ምን ጸልየው አይነት አይደለም። አለ በቃ ልክ አሁን ሙሴ ከምንም ነገር ተነጥሎ በቃ እዛው ግብት ብሎ ስንብት ብሎ የጸለየው አይነት ጸሎት ማለት ነው። እግዚአብሔርና እሱ ብቻ እያወሩ 40 ቀኑ ያለቀበት 40 ቀኑም ሌሊቱም ያለቀበት ማለት ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ለጀነሬሽን ጠርቶኛል፣ የሆነ ነገር ለኔ ትውልድ የሆነ ነገር ማድረግ አለብኝ ብላችሁ ውስጣችሁ እንደዚህ አይነት ነገር ከተሰማችሁ በእግዚአብሔር ፊት 40 ቀን ጾም ጸሎት ጸልዩ። ኢየሱስ ጌታ ነው። የመጨረሻው ጌታ ኢየሱስ ክርስቶስ ነው የ40 ቀን ጾም ጸሎት የገባው። ይሄ ጌታ ኢየሱስ ክርስቶስ የ40 ቀን ጾም ጸሎት በገባ ጊዜ በጣም የሚገርማችሁ ትልልቅ ፈተናዎች ወደ ኢየሱስ መጥተዋል። አጋንንት በጣም ሃይሊ የፈተነበት ጊዜ ነው። በረሃቡ ምክንያት አድርጎ እስቲ ይሄንን ድንጋይ ዳቦ አድርገህ ብላ ብትሰግድልኝ ይሄንን ሁሉ ዓለምን ሁሉ አሳልፌ እሰጥሃለሁ ምናምን የሚሉ ይሄ ምድር ላይ ሊያስጎመዡ የሚችሉ ነገሮችን ሁሉ ኢቭን ረሃቡን እንኳን ተጠቅሞ በርካታ ቴምፕቴሽን ውስጥ የሚከቱ ፈተናዎችን ሰይጣን አቅርቦለታል ለጌታ ኢየሱስ። በጣም የሚገርመው ግን የ40 ቀን ጾም ጸሎት በጣም የሚገርም እንደሆነ ላሳያችሁ ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ እንዳትረሱ። አምላክ ስለሆነ ነው ያለፈው እንዳትሉኝ። በዚህ ውስጥ የእግዚአብሔር መለኮታዊ እርዳታ ስላለ ነው ይሄን የምለው። ሁሉንም የተፈተናቸውን ፈተናዎች ጌታ ኢየሱስ ክርስቶስ አሸንፎ ነው የተሻገረው። ኢየሱስ ጌታ ነው። አያችሁ ይሄ የ40 ቀን ጾም ጸሎት ውስጥ ስትገቡ ሃይ ሌቭል ኢንካውንተር የሚያገኛችሁ ሃይ ሌቭል ኢንካውንተር የትኛውም አይነት ሌቭል ላይ ሆኖ እናንተን አታክ ሊያደርጋችሁ ሊፈትናችሁ ቴምፕቴሽን ውስጥ ሊከታችሁ የሚመጣውን የመናፍስት አሰራር አልፋችሁ እንድትሄዱ አሸንፋችሁ እንድትሄዱ የሚያደርግ አቅም አለ እዛ ውስጥ ማለት ነው። ኢየሱስ ጌታ ነው። ከዛ በጣም የሚገረመው ነገር ደግሞ እዚህ ላይ ምንድነው ጌታ ኢየሱስ ክርስቶስ ልክ የ40 ቀን ጾም ጸሎቱን ጸልዮ ከወረደ በኋላ ነው
ደቀ መዛሙርቶችን ፒክ ያደረገው። ደቀ መዛሙርትን የመረጠው አብሮት የሚንቀሳቀሱ ለዓለም ሁሉ ወንጌልን ይዘው የሚሄዱ ደቀ መዛሙርቶችን ጌታ ኢየሱስ ክርስቶስ የመረጠው ከ40 ቀን ጾም ጸሎት በኋላ ነው። አያችሁ ቅድም ብያችኋለሁ በመነሻ የራሱ የ40 ቀን ጾም ጸሎት ስለ እናንተ አይደለም፣ ስለ ትውልድ ነው፣ ስለ እግዚአብሔር ኪንግደም ጉዳይ ነው። እነኚህ የተመረጡት ደቀ መዛሙርቶች ዋኖች የሚባሉትን እነ ጴጥሮስን ነው የመረጠው። ከዛ ከመጣ በኋላ በጣም የሚገርማችሁ ጌታ ኢየሱስ ክርስቶስ ከሄደ በኋላ ወንጌል የቀጠለው በእነኚህ ሰዎች ነው። አያችሁ ስለዚህ የ40 ቀን ጾም ጸሎት ማለት ስለ እግዚአብሔር ኪንግደም ጉዳይ ቀጥሎ ስላለ ጀነሬሽን ጉዳይ ነው። ወንጌልን ስለማስቀጠል ጉዳይ ነው። የእግዚአብሔርን ትውልድ ስለማስቀጠል ጉዳይ ነው ማለት ነው። ኢየሱስ ጌታ ነው። መጽሐፍ ቅዱሳችንን ማቴዎስ ወንጌል ምዕራፍ 4 ቁጥር 18 እስከ 22 ያለውን ብናይ ጌታ ኢየሱስ ክርስቶስ ጾም ጸሎቱን አድርጎ ከወረደ በኋላ ነው ይሄ ክፍል ማለት ማቴዎስ ወንጌል ምዕራፍ 4 ቁጥር 18 እንደዚህ ይላል። በገሊላ ባህር አጠገብ ሲመላለስም 2 ወንድማማቾች ጴጥሮስ የሚሉትን ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳም አጥማጆች ነበሩና እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። አያችሁ ጌታ ኢየሱስ ክርስቶስ ጾም ጸሎቱን ጨርሶ ልክ ሲመጣ ቀጥታ መጥቶ ያንን እሱ ውስጥ ያለውን እሳት የሚያስቀጥል ትውልድ ነው ፒክ ያደረገው ማለት ነው። ኢየሱስ ጌታ ነው። በጣም ደስ የሚለው ነገር ጾም ጸሎቱን ልክ ጌታ ኢየሱስ ሲጨርስ ያንን ሁሉ ፈተና በ40 ቀን ውስጥ የመጣበትን ፈተና ሁሉ ካለፈ በኋላ መጽሐፍ ይናገራል መላእክትም አገለገሉት ይላል። አያችሁ የ40 ቀን ጾም ጸሎት ላይ የመላእክት አገልግሎትም ጭምር ለእናንተ የሚታዘዝበት ነው ማለት ነው። ስለዚህ ዛሬ ልላችሁ የምፈልገው ነገር ቢኖር እነኚህን ቀናቶች ጾም ጸሎት ስትገቡ ስለምንድን ነው መጾም የምትፈልጉት? መጀመሪያ ስለምንድን ነው መጸለይ የምትፈልጉት? ስለ ትውልድ ከሆነ 40 ቀን መጸለይ አለባችሁ። የሆነ መርገም ከህይወታችሁ ወይም ደግሞ ከዘመናችሁ ከትውልዳችሁ ላይ እንዲሰበር ከፈለጋችሁ ተጽዕኖን አልፎ የሚመጣ መልስ ከፈለጋችሁ 21 ቀን መጸለይ መቻል አለባችሁ። ልክ እንደዛው ደግሞ የሆነ ከስር ከመሰረቱ መናድ ያለበት መሰበር ያለበት ነገር እርግማን ሊሆን ይችላል። ማንኛውም ነገር ከህይወታችሁ መሰበር ከመሰረቱ መናድ ያለበት ነገር ካለ ደግሞ 7 ቀን ጾም ጸሎት ግቡ። በጣም ኩዊክ የሆነና እርጀንት የሆነ በቃ አስቸኳይ ድንገተኛ በቃ ለመጣባችሁ አዋጅ የሚገለብጥ ጸሎት መጸለይ ደግሞ ከፈለጋችሁ 3 ቀን በእግዚአብሔር ፊት ጾሙ። የሆነ ጸሎት ደግሞ እግዚአብሔር ሲሪየስሊ እንዲያዩና እንዲመልሰው ከፈለጋችሁ ኖርማል ጸሎት እንዳይደለ ለእግዚአብሔር ማውራት ከፈለጋችሁ 1 ቀን በእግዚአብሔር ፊት ጾም ጸሎት ገብታችሁ እንድትጸልዩ አሳስባችኋለሁ ማለት ነው። እግዚአብሔር በዚህ መንፈስ ይባርካችሁ። በእውነት ጸሎት እግዚአብሔርን በጣም ደስ የሚያሰኘው ነገር ነው። ጸሎት ስለ ልመና ብቻ አይደለም፣ ከእግዚአብሔር ጋር ስላለ ህብረትም ጭምር ነውና ጾም ሲኖረው ደግሞ የበለጠ መንፈሳችሁ አዌክ እየሆነ ስጋችሁ የሚደክምበት ስለሆነ መንፈሳዊ ዓለም ላይ ትልቅ ሚኒንግ እንዳለው እንድትረዱ እና እንድትጸልዩ ላበረታታችሁ ወዳለሁ። በመጣው እግዚአብሔር ቃል ዙሪያ ጥቂት አብረን እንጸልይና ጨርሳለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን በፊትህ እንጸልያለን። ጌታ ሆይ አሁን እንዳስተማርከን እንደመከርከን እግዚአብሔር ሆይ በኢየሱስ ስም በፊትህ በጾምና በጸሎት የምንሆንበትን አቅም እንድትሰጠን እኔ እጸልያለሁ። ጌታ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን ብዙዎችን እግዚአብሔር ሆይ መጸለይ እንኳን ለራሳቸው እንኳን መትረፍ ያቃታቸውን ጌታ ሆይ በፊትህ 40 ቀንና 40 ሌሊት እየጾሙ እየጸለዩ ትውልድን የሚያሻግሩበትን ቅባት እንድትሰጣቸው የጸሎት ጉልበት እንድትሰጣቸው በፊትህ 7 ቀን እየጸለዩ እግዚአብሔር ሆይ በህይወታቸው ላይ ያለ የትኛውም የተገነባን ነገር የሚያፈርስ ኃይል እንድትሰጣቸው ጉልበት እንድትሆናቸው በጌታ በኢየሱስ ክርስቶስ ስም ስልጣን እኔ እጸልያለሁ። እግዚአብሔር ሆይ ሰው በስጋ ሊጸልይ እንዳይችል በስጋ አንተን ሊፈልግህ እንዳይችል አውቃለሁ። ጌታ ሆይ በኢየሱስ ክርስቶስ ስም ስልጣን ፊትህን እንዲፈልጉ ኃይል እንድታበዛላቸው በፊትህ በጾም በጸሎት እንዲሆኑ ጉልበት እንድትሰጣቸው የሚማልድ እግዚአብሔር ሆይ በፊትህ የሚወድቅ የሚንበረከክ ስጋውን አድክሞ መንፈሱን በፊትህ የሚያነቃ እግዚአብሔር ሆይ ኃይል እንድትሰጣቸው በጌታ በኢየሱስ ክርስቶስ ስም ስልጣን እኔ እጸልያለሁ። የትኛውም በስጋቸው ላይ ያለ ድካም በጌታ በኢየሱስ ስም የተነሳ ይሁን እንዳይጸልዩ እንዳይጾሙ የሚያብረከርክ የሚያደክም አእምሮን የሚይዝ ጊዜን የሚበላ ዘመንን የሚበላ የትኛውም የመናፍስት አሰራር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን የተመታ እንዲሆን እኔ እጸልያለሁ። በኢየሱስ ክርስቶስ ስም ስልጣን የተመታ እንዲሆን እኔ እጸልያለሁ። ይሄንን ቪዲዮ እያዩ ባሉ ሁሉ ላይ አሁን በጌታ በኢየሱስ ክርስቶስ ስም ስልጣን የመርገምን ኃይል ሁሉ የሚሰብር ያንተ ጉልበት እንዲመጣባቸው እኔ እጸልያለሁ። በኢየሱስ ክርስቶስ ስም ስልጣን ሰንሰለት ሁሉ እንዲበጣጠስ ድካም ዝለ
ጉድለት ድንዛዜ እንዲነሳ በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። እግዚአብሔር ሆይ ካንተ መቀበል ያለባቸውን እግዚአብሔር ሆይ በረከት መቀበል እንዳይችሉ ልባቸውን ያዛለ፣ እጃቸውን ያደከመ፣ ጉልበታቸውን ያብረከረከ የትኛውም የመናፍስት አሰራር ክፉ አዋጅ በኢየሱስ ክርስቶስ ስም ስልጣን የተገለበጠ እንዲሆን እኔ ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም በምህረትህ እንድታገኛቸው፣ በኃይልህ እንድታገኛቸው፣ ጸጋህ እንዲደግፋቸው፣ እንዲያበረታቸው እኔ ጸልያለሁ። ስለሰማህን ተመስገን። እኔንም ስለረዳኸኝ አከብርሃለሁ። በኢየሱስ ስም አሜን። ጌታ ኢየሱስ አብዝቶ ይባርካችሁ። ለዚህ ቻናል አዲስ የሆናችሁ ሁሉ ረቡኒ የወንጌል አማኞች ድምጽ የተሰኘ ሚዲያችን ነው። ሰብስክራይብ እንድታደርጉ በጌታ ፍቅር ላይ አሳስባችሁ እወዳለሁ። ተባረኩ።